በካሬ 81,000 ብር ብቻ ከፍለው የቤት ባለቤት መሆን ይችላሉ። በነገራችን ቫትን ጨምሮ ማለት ነው። ዋው! ቦሌ 24 ከስቴዲየሙ በቅርብ ርቀት ላይ ነው የሚገኘው። ቦሌና ቦሌ ዙሪያ ላይ ነው የምንገነባው ፕሮጀክቶቻችን በሙሉ። ሰው የሚያተርፈው በነገራችን ላይ ሲሸጥ አይደለም ሲገዛ ነው። ያለቀ ፕሮጀክት አለን፣ በመጠናቀቅ ላይ ያለ ፕሮጀክት አለ፣ በመጀመርም ያለ ፕሮጀክት አማራጭ አለን ማለት። በፍጥነትና በጥራት ገንብተን በጊዜው ለደንበኞቻችን ማስረከብ ይሄ እንደ ሁዳ የምንጠቀማቸው መርሆች ናቸው። ኢትዮጵያ ውስጥ ያለውን የጠፋውን ስም ዳግመኛ ለመመለስ ቃል ገብተን ነው እየሰራን የምንገኘው። በቅርቡ ቁልፍ የምንሰጥበት ሁኔታ ነው ያለው። እኛ ከቅድ ቀድመናል፣ ከውልም ቀድመናል። እምነቱን ለሰጠን ከስተመራችን ደግሞ ሰርፕራይዝ አድርገናል ብለን የምናስበው እንግዲህ የ35% ቅናሽ አለን ማለት ነው። ደስታ ፕሮፐርቲ፣ ደስታ ይገቦታል። ሰላም ጤና ይስጥልን ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ሰላም ነን። ቻናላችን እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። ዛሬ ደግሞ ለቤት ፈላጊዎች በሙሉ ሁዳ ኢንጂነሪንግ ተገኝተናል። እንግዲህ በዛሬው ቆይታችን 3 የተለያየ አይነት የቤት አማራጮች እንዳሏቸው ሰምተን ነው እዚህ የተገኘ ነው። እናንተም በፕሮግረስ ላይ ያለቀለት እንዲሁም ደግሞ ገና ጅማሮ ላይ ያለ ቤቶችን መግዛት የምትፈልጉ ከሆነ የዛሬው ፕሮግራማችን ለእናንተ ነው። ሙሉ ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ። ወደ ፕሮግራሙ። ደስታ ፕሮፐርቲ፣ ደስታ ይገቦታል። ሰላም እንደምን እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እባክሽን እስኪ አረፍ። አመሰግናለሁ። መልካም። ያው እንደሚታወቀው እኛ ቤተኞች ነን። በተደጋጋሚ ወደ ድርጅታችሁ እየመጣን የተለያዩ አይነት ፕሮግራሞችን እንሰራለን። ለአዲስ ተመልካቾቻችን ግን እስቲ የት ነው የተገኘ ነው? ራስንም አስተዋውቅልን። መልካም። በድጋሚ እንኳን ወደ ሁዳ ኢንጂነሪንግ ስለመጣሽ ለማለት ወዳለሁ። ምስጋናው በለጠ እባላለሁ። የተገኘሽው ደግሞ ሁዳ ኢንጂነሪንግ ውስጥ ነው። የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ማለት ነው። እስኪ ስለ ድርጅታችሁ አንዳንድ ነገሮችን በለን። እስከዛሬ ምን አይነት ስራዎችን ሰርታችኋል? ሪል ስቴት ዘርፉ ላይ ምን ያህል ጊዜ ቆይታችኋል? ሰርታችሁ ያስረከባችሁት ቤቶች አሉ? ሁዳ ኢንጂነሪንግ 2009 ላይ የተመሰረተ ድርጅት ሲሆን ከዛ እህት ኩባንያ ደግሞ አለው። ሂባ አርክቴክት የተባለ እህት ኩባንያ። ሂባ አርክቴክት የተባለው እህት ኩባንያ ዲዛይን ነው የሚሰራው። ዲዛይን ኮንሰልታንሲ ስራዎችን ይሰራል። ሁዳ ኢንጂነሪንግ ደግሞ የመገንባት ስራዎችን ነው የሚሰራው ማለት ነው። ሲገነባ ደግሞ ማቴሪያሎችን ኢምፖርት ያደርጋል። ስፔሻሊ የብረት ግብአቶችን ኢምፖርት ያደርጋል ማለት ነው። ዲዛይን ስናደርግ እንዲሁም ስንገነባ የነበረው እስከዛሬ 3-4 ዓመት ድረስ ስናደርግ የነበረው ምንድነው? ጨረታ እንወስዳለን። ጨረታ ይሰጠናል። ሬዚደንሻል የሚባሉ ቢልዲንጎችን፣ የመኖሪያ ቤቶችን፣ ኮሜርሻል የንግድ ተቋማትን እንዲሁም ደግሞ የተለያዩ የሃይማኖት ተቋማትን ደግሞ እንዲሁ ስንገነባ ቆይተናል ማለት ነው። ያ ማለት 4 ኪሎ፣ ፒያሳ፣ አጥናተራ፣ መርካቶ፣ ቡልቡላ፣ ቦሌ እንዲሁም ወደ አያት አካባቢ ፕሮጀክቶችን ሰርተናል። ጦር ኃይሎችን ጭምር ሰርተናል ማለት ነው። እነዚህ በጨረታ ነው ስንወስደና ስንሰራቸው የነበሩ ፕሮጀክቶች ማለት ነው። የዛሬ 3 ዓመት አንድ መረጃዎችን ማየት ስንጀምር ለካ በአመት ከ450 እስከ 500 ሺህ ቤቶች ይፈልጋሉ ኢትዮጵያ ውስጥ። ኦኬ ሶ እኛ ግንባታ ላይ ነበረ ዲዛይንም እኛው ስንሰራ የነበረው ለምን ወደ ሪል ስቴቱ ለምን አንገባም ማለት ሶ እዛ ላይ ስንጀምር ቡልቡላ ላይ ፕሮጀክቶችን ጀመረ። 2 ፕሮጀክቶችን እነሱን 2 ፕሮጀክቶችን አስረከብን። ደን ሶስተኛ ፕሮጀክታችንን ቦሌ ኢምፔሪያል ጋር ሶስተኛ ፕሮጀክታችን አሁን ኦሬዲ ሙሉ ነገር ጨርሰን ልናስረክባቸው ድግስ እያዘጋጀን ነው ማለት ነው። ድግስ ላይ ነን አሁን። በቅርቡ ቁልፍ እንሰጣቸው ነው። ከዛ አራተኛ ፕሮጀክታችንን ደግሞ ኒያላ ሞተርስ ጋር ኦልሞስት በ4 ወር ከምናምኑ 16ኛ የደረሰን ፕሮጀክት አለ። 5ኛ ፕሮጀክታችን ደግሞ እነሆ ደግሞ አዲሱ ፕሮጀክታችን ቦሌ 24 ላይ ደግሞ የፋውንዴሽን ስራዎችን ደግሞ እየሰራ እንገኛለን ማለት በጥቂቱ ይሄን ይመስላል ማለት ነው። ፕሮጀክቶችን ስንሰራ አብዝተን ፕሮጀክት አንሰራ። ትረስቶርዚ ሪል ስቴት ነው እንደ ካምፓኒ የምንጠቀመው ምንድነው? ፕሮጀክት እንይዛለን። ስንይዝ አንድ ፕሮጀክት እንይዛለን። ያ ፕሮጀክት የሚያስፈልጉትን ደግሞ ግብአት ድሮም እንደምናደርገው ብረት ለምሳሌ ከፍተኛው አስቸጋሪው ነገር ብረት ነው። የብረት ግብአታችን ኢምፖርት አድርገን ካከማችን በኋላ ነው ፕሮጀክት የምንሰራው። ሲንግል ፕሮጀክት እንይዛለን፣ እሱን እንጨርሳለን። ወይም ደግሞ የሚያስፈልገን ስቴጅ ላይ ስንደርስ ነው ወደ ቀጣይ ፕሮጀክት የምንሄደው። እንዲህ እያደረግን እስካሁን ድረስ የምንገኝ ይሆናል ማለት ነው። መልካም ጥሩ ነው ያለው ሂደታችሁ። እንግዲህ ወደ እናንተ ዛሬ ስንመጣ አዲስ የቤት አማራጮች ይዛችሁ እንደመጣችሁ ሰምቼ ነው የመጣሁት። የት አካባቢ ላይ ነው እነዚህን ቤቶች ይዛችሁ የመጣችሁት? ምን አይነት ቤቶችስ ነው ይዛችሁ የመጣችሁት የሚለውን ደግሞ እናንሳ። መልካም እንግዲህ አሁን በደረስንበት ሁኔታ ኦሬዲ ያለቀ ፕሮጀክት አለን፣ በመጠናቀቅ ላይ ያለ ፕሮጀክት አለ፣ በመጀመርም ያለ ፕሮጀክት አማራጭ አለን ማለት ነው። ስለዚህ 3 አይነት ገዢዎች እንኳን ቢኖር ለሶስቱም አይነት አማራጭ እንዲሆን ያደረገው ያለቀ ለሚፈልግ ያለቀን ፕሮጀክት አለ፣ በመጠናቀቅ ላይ ያለ የተገነባ 16ኛ ምናምን የደረሰ ደግሞ ፕሮጀክት አለ። አይ እኔ ሲጀመር ነው ለሚፈልግም ደግሞ ለሚል እሱም ፕሮጀክት አለ ማለት ነው። ስለዚህ 3 ፌዞች ናቸው ያሉት ማለት ነው። 3 ፕሮጀክቶችን እነግርሻለሁ ማለት ነው። ስለዚህ 3 ፕሮጀክቶች አሉን ማለት ነው። አንደኛው ኦልሞስት የተጠናቀቀ አይነት ነው። ሁለተኛው ደግሞ
ኦልሞስት በ5 ወር 16ኛ ፍሎር ላይ ደረሳለን። ሶስተኛ ፕሮጀክት ደግሞ ፋውንዴሽን ስራ ላይ ያለንበት ፕሮጀክት አለ ማለት ነው። ሶ ዲቴል ደግሞ ዛሬ የምነግርሽ ስለ ሁለቱ ፕሮጀክቶች ልንገርሽ። 20% ቅናሽና እንዲሁም 35% ቅናሽ ስላላቸው ስለ ሁለቱ ፕሮጀክቶች እነግርሻለሁ ማለት ነው። ሶ በ5 ወራት ውስጥ 16ኛ ፍሎር የደረሰ ፕሮጀክት አለ። እሱ ላይ የ20% ቅናሽ አለ። ሌላኛው ፕሮጀክት ደግሞ አዲስ የጀመረው ፕሮጀክት ፋውንዴሽን ላይ ያለ ደግሞ የ35% ቅናሽ አለን ማለት ነው። የ35% ቅናሹ ላይ ባለ 2 ባለ 3 መኝታ ቤቶች አማራጮች አሉት። እዛ ላይ ብዙ ክላይንቶች እኛ ጋር የምንቸገረው ምን ቶሎ ያልቃሉ፣ የሚያልቁት ደግሞ ቱ ቤድሮሞች በጣም ያልቃሉ። እሱን ኮምፐንሴት ለማድረግ ባለ 2 አማራጭ 3 ይዘን መጥተናል። 105 115 እንዲሁም ደግሞ 120 ካሬ የሚባል ባለ 2 አማራጭ አለን። ባለ 3 ደግሞ 155 ካሬ ደግሞ አለን ማለት ነው። እነዚህ የ35% ቅናሽ ያለባቸው ፕሮጀክቶች ናቸው። እዚህ ላይ በካሬ 81 ሺህ ብር ብቻ ከፍለው የቤት ባለቤት መሆን ይችላሉ። በነገራችን ቫትን ጨምሮ ማለት ነው። ዋው! ይሄ ማለት ባለ 2 መኝታ ከ8.5 ሚሊዮን ብር ጀምሮ ባለ 3 መኝታ ደግሞ እስከ 12.5 ሚሊዮን ብር ድረስ የቤት ባለቤት መሆን ይችላሉ። በካሬ 100% ለሚከፍሉ ቫትን ጨምሮ 81152 ብር መሄድ ይችላሉ ማለት ነው። ቦሌ 24 ከስቴዲየሙ በቅርብ ርቀት ላይ ነው የሚገኘው ፕሮጀክታችን ማለት ነው። ይሄ 35% ፕሮጀክት ቅናሽ ያለው ነው። ሌላኛው ደግሞ ኒያላ ሞተርስ በ5 ወራት ውስጥ 16ኛ ፍሎር የደረሰው ደግሞ እዛ ላይ የ20% ቅናሽ አድርገናል። ያሁዳ በቅናሽ አይታማም በነገራችን እዛ ላይ 20% ቅናሽ ተደርጎ በካሬ 99880 ብር እዛ ደግሞ ከ9 ሚሊዮን 900 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። እዛ ላይ ደግሞ ባለ 2 መኝታ 100 ካሬ፣ ባለ 3 መኝታ 135 140 እና 160 የሚባሉ 3 አማራጮች አሉን ማለት ነው። መልካም ጥሩ። እስቲ ሁዳ ኢንጂነሪንግን ምንድነው ለየት የሚያደርገን ብላችሁ ታምናላችሁ? ወይም ደግሞ ሌላ ሰው ጋር የሌለ እኛ ጋር ያለ አንድ ኳሊቲ ብለህ የምታስበውን ነገር ጥራልኝ። መልካም እንግዲህ አንድ ሳይሆን 3 ልንገርሽ። ደስ ይለኛል። አንዱን ኦልሬዲ በዋንጫ ያስመሰከሩልናል በፍጥነትና በጥራት ብለው ሰጥተውናል። እሱ እንዳለ ሆኖ እኛ የምንመራባቸው 3 ነገሮች አሉ። ጀስት እንደ ሁዳ እንደ መርህ ማለት ነው። ጀስት እንደ ካምፓኒ ስንነሳ ያው የሪቴት ስም እንደጠፋ ሆኖ እሱን ለመመለስ ነው የመጣነው። እንደ ሞቶ የያዝነው ትረስት ወርዚ ሪል ስቴት ሆነን ለመስራት ነው። 3 ነገሮችን ማንደራደርባቸው ነገሮች ናቸው። አንደኛው ሎኬሽን አንደራደርም። ቦሌና ቦሌ ዙሪያ ላይ ነው የምንገነባው ፕሮጀክቶቻችን በሙሉ። ሁለተኛው ኳሊቲ ነው። በኳሊቲ የምንደራደርበት ነገር የለም። ህንፃ ነው የምናስቀምጠው። ህንፃ የምናስቀምጥ ከሆነ ህንፃ ስም ነው። ስም ከመቃብር በላይ ይሆናል አይደል የሚባለው። የምናስቀምጣቸው እያንዳንዷ ህንፃ እንደ ልጆቻችን ነው የምናያቸው። በጥራት በፍጹም ማንደራደርባቸው ነገሮች ናቸው። ሶስተኛው ደግሞ ዴሊቨሪ ነው። ማርኬቱ ላይ ያየውን ክፍተት በፍጹም በማንደራደርበት መልኩ በፍጥነትና በጥራት ገንብተን በጊዜው ለደንበኞቻችን ማስረከብ፣ ይሄ እንደ ሁዳ የምንጠቀምባቸው መርሆች ናቸው። እነዚህ ነገሮች ከሌሎች ሪልስቴቶች ሁዳ ኢንጂነሪንግ እንዲለይ ያደርጋል ማለት ነው። ሌላኛው ሁዳ ራሱ ማለት ስሙ ራሱ the right way ማለት ነው። ትክክለኛው ቀን ነው እና the right way ማለት ነው ሁዳ። እነዚህ ነገሮች ተሸክመን ነው እንደ ኃላፊነት ነው በነገራችን ላይ ኢትዮጵያ ውስጥ ያለውን የጠፋውን ስም ዳግመኛ ለመመለስ ቃል ገብተን ነው እየሰራን የምንገኘው ማለት ነው። በጣም ደስ ይላል። የእናንተን ቤቶች የገዙ ሰዎች ከሎኬሽን አንጻር ሊሆን ይችላል ወይም ከሚሰራው የቤት ግንባታ አንጻር ሊሆን ይችላል፣ ተጠቃሚነታቸውን እስቲ ያንሳልኝ። መልካም ብዙ አይነት ገዦች ናቸው ያሉት። እኛ ጋር ምን አይነት ገዦች አሉ መሰለሽ? ቸርቻሮች አሉ። እቃ እንደሚቸረቸሩ ሁሉ ቤት የሚቸረችሩ ሰዎች አሉ። ሰው የሚያተርፈው በነገራችን ላይ ሲሸጥ አይደለም ሲገዛ ነው የሚያተርፈው። እነዚህ አይነት ሰዎች ስራቸው ምንድነው? ቤት ልክ ሲጀመር ይገዛሉ። ለምሳሌ አሁን ቦሌ 24 የጀመረው ፕሮጀክት አለ አይደለ? በካሬ 81 ሺህ ብር ኑና የቤት ባለቤት ሆኖ እያልን ነው። በካሬ 81 ሺህ ብር አሁን ቢገዙ ከ3 ወርና ከ6 ወር በኋላ እኛ የምንታወቅበት በ6 ወር እስከ ለተመጨረስ በ1 አመት ከ6 ወር ለደንበኛ ዲሊቨር ማድረግ ነው። እንደ ካምፓኒ ይዘን እየሰራን ያለ ነው ማለት ነው። እነዚህ ሰዎች በ81 ሺህ ብር አሁን ቤት ቢገዙ ከ6 ወር ከ8 ወር ከአመት በኋላ ያን ቤት 124 ሺህ ብር መሸጥ ይችላል እና ከዛ በላይ መሸጥ ይችላሉ ማለት ነው። አንደኛው ተጠቃሚነታቸው ለቸርቻሪዎች በቅናሽ ይገዛሉ። ከዛ ከወራት በኋላ አትርፈው የገንዘብ ባለቤት መሆን ይችላሉ። አንደኛው እሱ ነው። ሌላኛው የነገርኩሽ እንደ ካምፓኒ ምን ሎኬሽን ሎኬሽን መሀል ከተማ ላይ ራሱ መሆኑ ስራ ቦታ ቅርብ እና ቤታቸው ቅርብ እንደሆነ ለሚፈልጉ ሰዎች ደግሞ ሌላኛው አማራጫቸው ነው ማለት ነው። ምቾት ለሚፈልጉ እንዲራራቅ አልፈልግም ለሚሉ ሰዎች። ሌላኛው ሶስተኞቹ ደግሞ አከራዮች ደግሞ አሉ። አከራይተው መኖር ማግኘት ገንዘብ ኮሌክት ማድረግ የሚፈልጉ ሰዎች አሉ። ኢትዮጵያ ውስጥ አንድ ጥናት ተጠርቶ ነበርና ከአፍሪካ ውስጥም አውሮፓም አሜሪካም ጥናት ተሰርቶ ኢትዮጵያ ውስጥ እንዲሁም ዓለም ላይ መግዛት ይሻላል ወይስ መከራየት ይሻላል የሚለው ጥናት ተጠንቶ ያ ማለት ፕሮፖርሽናሉ እንዴት መሰለሽ የተወሰደው? አሁን ለምሳሌ ቤት ተገዛ አይደል? ቤት ተገዝቶ በምን ያክል ጊዜ ውስጥ ቢከራይ ዋጋውን ይመልሳል የሚል ጥናት የተደረገው ማለት ነው። ኢትዮጵያ ውስጥ የገዛ ሰው
በፍጥነት አውሮፓ ላይ እንዲሁም አሜሪካ የተለያዩ ሀገራት ላይ ማለት ነው ጥናት ተደርጎ አሜሪካ፣ አውሮፓ፣ ኤዥያ ላይ ጥናት ተጠንቶ ከፍተኛ እንዲሁም በፍጥነት ቶሎ የተገዛውን ቤት ለመመለስ ከፍተኛ በሚባል ሁኔታ ኢትዮጵያ ውስጥ በጣም ምርጥ ነው ተብሏል። ፕሮፖርሽናል ሲሰራ ማለት ነው። ኢትዮጵያ ውስጥ ከመከራየት ይልቅ ገዝቶ ማከራየት አውሮፓ ላይ እንዲሁም ኤዥያ፣ አሜሪካ ውስጥ አጠቃላይ ዓለም ላይ ካሉት ነገሮች ቶሎ ጊዜ ይመልሳል። ያ ማለት አንዳንድ ቦታ 20 ዓመት 30 ዓመት ይፈልጋል አንዴ ገዝተሽ ያን ብርሽን ለመመለስ ማለት ነው። ኢትዮጵያ ውስጥ ግን ኦልሞስት ከ10 ዓመት በታች ማለት ነው ከ10 ዓመት በታች ውስጥ የገዛሽውን ቤት መመለስ ትችያለሽ ማለት ነው። ያ ደግሞ አንደኛው አማራጭ ደግሞ ሁዳ ኢንጂነሪንግ ነው ማለት ነው። በካሬ 80 ሺህ ብር ብትገዢ ለምሳሌ 2 ቤድሩም 105 ካሬ ነው 8.5 ሚሊዮን ይሄንን 10 ዓመት አይደለም 8 ዓመት በ7 ዓመት ውስጥ ይሄን የገዛሽውን ብር መመለስ ትችያለሽ ማለት ነው። እንደዚህ አማራጭ ደግሞ አላቸው ደንበኞች እንዲሁም ገዢዎቻችን ማለት ነው። ሌላኛው አሰምሽን ምንድነው? ብርሽን አምነሽ አይደለም ሰጪው የለፋሽበትን እምነቱን የማይበላ ካምፓኒ ነው። ዳትስ ዋይ ደንበኞቻችን ረፍት እንዲሰማቸው አድርገን ከትረስት አንፃር እንደሞቷችን ራሱ ትረስት ወርዚ እንዲሆን አድርገን እየሰራን ያለው ነው። በእንደዚህ ምክንያት ደንበኞቻችን እኛን ሊመርጡን ይችላል ማለት ነው። በጣም ደስ ይላል። መልካም እንግዲህ አሁን ከሞላ ጎደል ዋጋዎቹን ነካ እያረከልኝ ነው ሄድከው። ነገር ግን አሁን ያሏችሁን ቤቶች እስቲ አንድ በአንድ ዋጋቸውን የካሬ አማራጫቸውን ያከፋፈል ሁኔታም ካላቸው እነሱን ደግሞ ብናነሳስ መልካም። ሁለት ፕሮጀክቶች ዲቴል ላንሳልሽ። የመጀመሪያው 35% ፕሮጀክት ያለው እሱ ላይ ሄደልሽ እዛ ላይ 105 ካሬ 115 120 እና 155 ካሬ የሚባሉ አማራጮች አሉ ማለት ነው። እዛ ላይ በካሬ ካሽ ለሚከፍል 100% ለሚከፍል ቫትን ጨምሮ 81152 ብር ነው። 105 ካሬው 8.5 ሚሊዮን ብር ይመጣል። ምንም አይነት ጭማሪ አንጠይቃቸውም። ከዛ በኋላ 115 ካሬው ደግሞ 9.3 ሚሊዮን ብር፣ 120 ካሬው በ9.7 ሚሊዮን ብር እንዲሁም 155 ባለ 3 መኝታው ደግሞ በ12.5 ሚሊዮን ብር የቤት ባለቤት መሆን ይችላሉ። ቦሌ 24 ከአዲሱ ስቴዲየም በቅርብ ርቀት እንዲሁም አሁን ቅርቡ የዓለም ዋንጫ አይደል ያለ ወደፊት አፍሪካ ዋንጫና ኢትዮጵያ የዓለም ዋንጫ ማዘጋጀት የማይቀር ጉዳይ ነው። ከዚህች መካከል አንደኛው ቦሌ 24 የሚገኘው ስቴዲየም ነው። ከዛ ቅርብ ርቀት ላይ ለኢንቨስትመንት ተመራጭ በሆነ ቦታ ላይ ነው ይሄን እየሸጥን ያለ ነው ማለት ነው። ይሄንን የቤት ባለቤት መሆን ይችላሉ ማለት ነው። ሁለተኛው አማራጭ ደግሞ የ20% ቅናሽ ያደረግንበት ፕሮጀክት አለ። ኒያላ ሞተርስ እንግዲህ ኮሪደር ልማቱ ያለቀበት ከቦሌ ወደ መገናኛ በሚወስደው መንገድ ላይ አስፋልት ዳር ላይ የሚገኝ ነው። ኒያላ ሞተርስ ፕሮጀክታችን ላይ ባለ 2 እና ባለ 3 መኝታ ቤቶች አሉ። 100 ካሬው በነገራችን ላይ ይሄ ፕሮጀክት 16ኛ ፍሎር ላይ ያለ ነው። 16ኛ ስላብ ላይ የደረሰ ነው። 100 ካሬው እዛ ላይ 16ኛው ላይ የደረሰው በካሬ 99880 ብር ነው። በ9.9 ሚሊዮን ብር ቫትን ጨምሮ የቤት ባለቤት መሆን ይችላሉ ማለት ነው። ሌላኛው ባለ 3 መኝታ 135 140 እና 160 የሚባሉ ካሬ አማራጮች አሉ። 135ቱ በ13.4 ሚሊዮን ብር፣ 140 ካሬው በ13.9 ሚሊዮን ብር እንዲሁም 160 ካሬው በ15.9 ሚሊዮን ብር 100% ለሚከፍሉ ደንበኞች ቫትን ጨምሮ የቤት ባለቤት መሆን ይችላሉ ማለት ነው። በጣም ደስ ይላል። የአከፋፈል ሁኔታስ በተመለከተ መልካም። በአከፋፈል ሁኔታ ሁለት አይነት አከፋፈሎች ናቸው ያሉት እንደ ሁዳ የምንመራባቸው። አንድ ካሽ የሚከፍል ደንበኛ ቅናሽ አለው 35 እንዲሁም 20% ቅናሽ፣ አለም ደግሞ እኔ ቀስ ብዬ መክፈል ፈልጋለሁ ለሚል ደንበኛ 15% ቅድመ ክፍያ ይከፍልና 15% ደግሞ በሁለት አይነት መንገድ ደግሞ ክፍዮች አሉ እዛ ላይ ፕሮግረስ ቤዝድ ማለት ነው። አንደኛው ፕሮግረስ ቤዝድ እየተከተሉ መክፈል አለ። እኛ በ6 ወር እስከተሰል ጨምርስ ብዙ ስለሚሆንባቸው ሁለተኛውን አማራጭ ሪኮመንድ እናደርጋቸዋለን። በየ3 ወሩ የቀረውን ክፍያ መክፈል ይችላሉ ማለት ነው። 15 ቅድመ ክፍያ የቀረውን 85% በ2 ዓመታት ከፍለው የቤት ባለቤት መሆን ይችላሉ ማለት ነው። በጣም ደስ ይላል። እንግዲህ እነዚህ ቤቶች ላይ የተለያዩ አይነት ዲስካውንት እንደወጡ ነግረኸኛል። አንድ ጥያቄ ልጠይቅ። የእናንተን ቤቶች በምን ያህል ጊዜ ፍጥነት ነው የምትጨርሷቸው? ማለትም አንዳንድ ሰዎች ያመነታሉ ከዛሬ ነገ እያሉና እንደው ጥቆማ መስጠት ከቻልክ ቶሎ የቤት ባለቤት እንዲሆኑ በምን ያህል ጊዜ የእናንተ ቤቶች ቶሎ ይጠናቀቃሉና ምን ያህልስ ቶሎ ቀደም ብሎ መምጣት አለባቸው? መልካም። እንዴት መሰለሽ አሁን እኛ በጊዜ አይደለም አሁን ስቲል ይሄ የ81000 በካሬ አሁን ያለው ዋጋ ላይ ዲስካውንት የተደረገበት የ35% ይሄን ዋጋ ኦልሞስት 20 ምናምን ቤት ይሽጠናል። እኛ ጋር እንትን አይደለም ጊዜ አይደለም የሚገድበን ጊዜ ሳይሆን የሚገድበን እኛ ደንበኛ ነው የሚገድበን። ይሄ ስቶክ ይወጣ ለ10 እድለኞች ብቻ። ለምሳሌ ተቀርጾ ራሱ እስኪተላለፍ ድረስ የሆኑ ቤቶች ሊያልቁ ይችላል። እንደደረሱበት ነው። እኛ ሳምንት አንልም ወር 2 ሳምንት ነው ምንድነው ነገር የለም። ስቶክ ነው ዲፔንድ የሚያደርገው ለ10 እድለኞች ብቻ እድለኞች ለሆኑ ብቻ። ጊዜ ሳይሆን ዲፔንድ የሚያደርገው ደንበኞቹ ናቸው ዲፔንድ የሚያደርጉት ማለት ነው። ስለዚህ ፈጥኖ ይመጣ እድል ሲጀመር አንድ አይደለም የምትመጣው እድል ትመጣለች። እድል ብድናት ይባላልና እድለኛ የሆኑ ሰዎች ብቻ ናቸው አንድ ላይ ያደርጉ የሚችሉት ይሄንን ኬዝ ማለት ነው። በጣም ደስ ይላል። እንግዲህ ቀደም ብለህ የነገርከኝ ጥሩ የሆነ ማብራሪያ አለ። በአካል ደግሞ ሄጄ ሳይቱን የመጎብኘት እድል ቢኖረኝስ?
መልካም ትችላላችሁ። እንግዲህ እኔ አሁን በቃል የነገርኳችሁ አይደለም። እንግዲህ የቃሌን እውነት መሆኑን የምታረጋግጡበት ኢንጂነር አሰፋ የፕሮጀክታችን መሐንዲስ አለ። ሙሉ የነገርኳችሁ ነገር እውነት ነው የሚለውን ነገር ሄዳችሁ ማረጋገጥ ትችላላችሁ ማለት ነው። እሺ፣ በጣም አመሰግናለሁ። ከልብ አድርገን አመሰግናለን። ደስታ ፕሮፐርቲ፣ ደስታ ይገቦታል። ሰላም እንደምን አለ? እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እስቲ እኔ እናንተ እንተዋወቃለን፣ ነገር ግን ለአዳዲስ ተመልካቾቻችን ራስን አስተዋውቅልን። ዛሬ የትኛው ሳይታችሁ ላይ ነው የተገኘ ነው እና ደግሞ አሁን ያለበት ፕሮግረስ ምን ይመስላል የሚለውን አንድ ላይ አንሳልኝ። መልካም። ኢንጂነር አሰፋ እባላለሁ። የሁዳ ኢንጂነሪንግ ፕሮጀክት ኮኦርዲኔተር ነኝ። እሺ። እንግዲህ አሁን የምንገኘው ኒያላ ብለን በምንጠራው ሳይታችን ላይ ነው። እንግዲህ ኒያላ የሚባለውን ሳይት እንግዲህ ወይም ደግሞ ኒያላ ብለን የሰየመው ሳይት የዛሬ 5 ወር እንግዲህ አንቺ በመጣሽበት ደረጃ ምን ላይ እንዳለ ታውቂያለሽ ብዬ አስባለሁ። እንግዲህ ዛሬ ከጥቂት ሳምንታት በኋላ ስትራክቸር ፓርቱን ሙሉ ለሙሉ 100% እናጠናቅቃለን። እንግዲህ እንደምታዩ ደግሞ ብሎክ ወርኩም ወይም ደግሞ የብሎኬት ግንባታ የምንለውን በተወሰነ ከ40% በላይ ግንባታ እያከናወን ያለንበትና አሁንም በዛው ፍጥነት ውስጥ ጥራቱን ጠብቀን እያስኬድንበት ያለበት ሁኔታ አለ። እንግዲህ ትልቁ ዓላማችንና ራዕያችን ፕሮጀክቶቻችንን በአጭር ጊዜ በጥራትና ፍጥነት አጠናቆ እምነታቸውን ለሰጡ ከስተመሮቻችን በአጭር ጊዜ ቤታቸውን ማስረከብ ነው። በጣም ደስ ይላል። ከዚህ ሳይት ወይም ደግሞ አሁን ካለንበት ቦታ ምን የተለየ ጥቅም አለው መተው ለሚገዙ ሰዎች ከሳይቱ? በጣም የሚገርመው ይሄኛው ሳይታችን ትንሽ ወይም የኛው ፕሮጀክታችን አፓርትመንታችን ለየት የሚያደርገው ምንድነው ለኑሮ በጣም ምቹ በሆነ አካባቢ ላይ ነው ያለው። በዙሪያችን ዲፕሎማቶችና የተለያዩ ታዋቂ ግለሰቦች የሚኖርበት አካባቢ ነው። በተጨማሪም ደግሞ ለዋና መንገድ ስፔሻሊ ለቦሌ ኤርፖርት፣ ለመገናኛ፣ ለ22፣ ለኢምፔሪያል፣ ለገርጂ ለነዚህ ለከተማችን ወሳኝ የሆኑ ቦታዎች አጎራባችና ሴንተር ኤሪያ ላይ የሚገኝ ነው። ለትራንስፖርት ለማርኬቲንግም በተለየ መልኩ ካሉ ፕሮጀክቶቻችን እጅግ በጣም ቅርብና አማካኝ ቦታ ላይ የሚገኝ ፕሮጀክት ነው። ይሄ አንዱ ለከስተመሮቻችን ትልቅ ስኬትና ውጤታማ የሆነ የግል ጥቅማቸው ነው ማለት ነው። አሁን ያላችሁበት ሳይት እንግዲህ ፈጠን ባለ ጊዜ ነው እንደጨረሳችሁት የነገርከኝ፣ ወይም ደግሞ በ5 ወር ጊዜ ውስጥ ነው እዚህ የደረሳችሁት። እስቲ ስለ ጥራቱ እናንሳና በጣም በፍጥነት ነው የምትጨርሱት፣ ነገር ግን ስለ ጥራቱ ማንሳልኝ። ጥራት ላይ ሁዳ ኢንጂነሪንግ አንዱ መሰረታዊ ነገሩ አማካሪዎችን ኮንሰልታንቶች እንደመሆናችን መጠን በጥራት ላይ ምንም አንደራደርም። ትልቁ ነገር ደግሞ ከስተመሮቻችን የሰጡን እምነት ደግሞ ቀላል አይደለም። ይሄ ማለት ደግሞ ጊዜንና ጥራትን ሁለቱም ባማከለ መልኩ ስራችንን ባጭር ሰርተን ለነሱም እንድንሰጣቸው የሰጡን እምነት ጠብቀን ጥራት ላይ አንደራደርም። ትልቁ ነገር እንድንፈጥን ይረዳን ቴክኖሎጂዎችን ወደ ተቋሞቻችን በማምጣት በአጭር ጊዜ ሰራተኞቻችን በማሰልጠን ተግባራዊ ማድረጋችን ነው። እንግዲህ እንደምታውቁት እኛ ከፖስቴሽን ጋር እንግዲህ ላለፉት አመታት ፕሮጀክቶቻችንን ከፖስቴሽን ጋር ነው ጆይን አድርገን እየሰራን ያለው። ፖስቴሽን ቴክኖሎጂ እንግዲህ በሳምንት 1 ፎቅ በወር 4 ፎቅ የምንሰራበት ወይም ደግሞ በሳምንት 1 ወለል ወይም በወር ደግሞ 4 ወለል እየሞላ እንድንሰራ እያደረገን ያለ ቴክኖሎጂ ነው። እንግዲህ ፕሮጀክታችንን በፍጥነት እንድንሰራ ከረዳን አንዱ ቴክኖሎጂ ፖስቴሽን ነው። ከዛ ውጭ ደግሞ እኛ ደግሞ ፖስቴሽን ቴክኖሎጂ ደግሞ በስትክክል ደግሞ ተቀብለን ደግሞ ኢንተርናላይዝ አድርገን ተፈጻሚ ያደረግንበት ደግሞ አካሄድም ደግሞ ፕሮጀክቶቻችን በጥራትና በፍጥነት እንዲሄዱ ያደረገበት መንገድ አንዱ ትልቅ አስተዋጽኦ ይሄ ነው ማለት ነው። መልካም እንግዲህ ይሄኛውን ሳይታችሁን እየተመለከትን ነው። ከዚህ ሳይት በተጨማሪ ደግሞ ሌሎች ቦታዎች ላይ የት ቦታ አላችሁ? እንግዲህ አሁን በቅርብ ደግሞ ከጀመርን 1 ወር ነው የሆነን። ቦሌ 24 ብር የሰየምነው አዲስ ሳይታችን አለ። እንግዲህ እሱም በአጭር ጊዜ አሁን እንግዲህ በጣም አሰልቺ የሆነ የቁፋሮ ስራችን አጠናቀን የማት ፋውንዴሽን ስራችን እንግዲህ ልናጠናቅቅ ሰዓታት ይቀርናል። ኮንክሪት እንግዲህ ስንሞላ ነው ያደርነው ዛሬ። አሁንም በቀኑ መራገሩን ስንሞላ እናድራለን። እንግዲህ እዛም ደግሞ የተለየ አፈጻጸም፣ የተለየ ዲዛይኖች፣ የተለዩ የቤት አማራጮችን እንግዲህ እዛም ይዘን መተናል። ያ ትንሽ ደግሞ ለየት የሚያደርገው ለቢዝነስ በጣም እጅግ በጣም ምቹ የሆነ ኤሪያ ነው። የካሬ አማራጮቻችንም የዲዛይን አማራጮቻችንም አብዛኛው ከስተመሮቻችን ሲያነሱ የነበሩ ጥያቄዎቻችን የፈታንበትና እኛም እንደ ሁዳ ኢንጂነሪንግ ከስተመሮቻችንን ቤተሰብ አድርገን ጥሩ ስራ ሰራን ብለን የምናስብበትና በሂደት ደግሞ እናንተም እንደዚህ በተጨባጭ ወርዳችሁ አይታችሁ ምስክርነታችሁ የምትሰጡበትና ለማድማጭ ተመልካቾቻችን ደግሞ በእርግጠኝነት ለኛ እንደ ሀገር ልጅ እየሰራን ያለነውን ስራ በመደገፍ መልካም አስተያየታቸውን ይሰጣሉ ብዬ አስባለሁ። እንጠብቃለን። ነው መልካም። እነዚህን 2 ሳይቶች በምን ያህል ጊዜ ነው አጠናቃችሁ ለተጠቃሚው ማስረከብ ያሰባችሁት? እኛ እንግዲህ ያው እንደ ማርኬቲንግ ብሮ ለገዢዎቻችን የምንሰጥበት የአግሪመንት ሲስተም አለ። በዛ ሲስተም ውስጥ ነው የምናልፈው። ነገር ግን ደግሞ እንደ ፕሮጀክት ደግሞ ከተቋማችን የሰጠን እቅድና ፕላን አለ። ያንን እቅድና ፕላን ለማስፈጸም እንግዲህ ቦሌ 24 እንግዲህ ለ1 አመት ነው ያቀርነው። ይሄም እንግዲህ ለ1 አመት ነበረ። እንድቀሪ እንግዲህ 4 ወር አለ። በዚህ 4 ወር ውስጥ ደግሞ የመቶት ፕሮግረስ ያንን የሚያሳይ ይመስለኛል። እንግዲህ ደግሞ ከ4 ወር በኋላ ያንን ሳይት አብረን በጋራ መንጎበኝ ይሆናል ማለት ነው። በጣም ደስ ይላል። እንደው እስቲ እስከዛሬ ከገነባችኋቸው ቤቶች ካቀራችሁት ጊዜ ወደ ኋላ የቀራችሁበት ወይም ደግሞ በጊዜው ያላስረከባችሁት ቤቶች ይኖራሉ አሉ? አይ የለም። ያ ማለት እንግዲህ እኛ ከቅድ ወተናል ማለት ነው። ወደ ኢንጂነሪንግ የያዘውን አላማ ረስቷል ማለት ነው። ወይም ደግሞ እኛ ሙያተኞቹ የሰጠንን ኦፕሬሽን በአግባቡ አልፈጸምንም ማለት ነው። ነገር ግን
ስራችንን በአግባቡ እየሰራን ኦፕሬሽናችንን በአግባቡ ተቀብለን እየፈጸምን መሆኑን የሚገልጽ ፕሮጀክቶቻችን ከተባለ ጊዜ በአጭር ጊዜ ጨርሰን ከስተመሮቻችንን ወደ ቤታቸው ያስገባንበት አሁን ደግሞ ቦሌ ኢምፔሪያል ሳይታችንን በቅርቡ ቁልፍ የምንሰጥበት ሁኔታ ነው ያለው። እኛ ከቅድ ቀድመናል፣ ከውልም ቀድመናል። እምነቱ ለሰጠን ከስተመራችን ደግሞ ሰርፕራይዝ አድርገናል ብለን የምናስበው እንግዲህ በቅርቡ ደግሞ ጠብቁ። በጣም አድርገን እናመሰግናለን ስለሰጠን ጊዜ ስለሰጠን ማብራሪያ በጣም አድርጌ አመሰግናለሁ። እኔም በየጊዜው እየመጣችሁ እየጎበኛችሁ መረጃ ለዜጎቻችን በአግባቡና በሰዓቱ ተደራሽ በምታደርጉበት ሁኔታ ውስጥ ከልብ አመሰግናለሁ። እናመሰግናለን። መልካም ጊዜ። ደስታ ፕሮፐርቲ ደስታ ይገቦታል። ውድ ተመልካቾቻችን በሁዳ ኢንጂነሪንግ የነበረን ቆይታ ይሄንን ይመስል ነበረ። እንግዲህ በዛሬው ቆይታችን የተለያየ አይነት የቤት አማራጮች ያሏቸውን ቤቶች አስቃኝተናቸዋል። ከዛም በተጨማሪ ደግሞ ከ20% እስከ 30% ቅናሽ የተደረገላቸው ቤቶች እንዳሉም ሰምተናል። እናንተም የዚህ ቤት ባለቤት መሆን የምትፈልጉ ከሆነ ከስክሪኑ ላይ በመናስቀምጠው ስልክ ደውላችሁ የቤት ባለቤት መሆን ትችላላችሁ። በየጊዜው ደግሞ እንደነዚህ አይነት ተመሳሳይ ቪዲዮዎች ወደ እናንተ እንዲደርስ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።